ቢዝነስ ኮፊ ቶክ ካሽን ማኔጅ ከማድረግ አንጻር በጣም ሊጠቅማችሁ የሚችል ወሳኝ ነገር ልንገራችሁ። አክቹዋሊ ከብርም ብቻ ሳይሆን ለጊዜም መጠቀም ትችላላችሁ። ምን ካላችሁ ይሄን ገንዘብ የሚያዘው ሳይመጣ ነው እንጂ ሲመጣ አይደለም። ምን ማለት ነው? ለገንዘብህና ለጊዜ ቀድመህ ፕላን ከሌለ ጊዜው ሲመጣ አይደለም ፕላን የሚደረገው፣ ወይም ደግሞ ዛሬ ላይ አይደለም ስለ ዛሬ ፕላን የምታደርገው፣ ትላንት ነው ለዛሬ ፕላን ማድረግ ያለበት። ልክ እንደዚሁ ብር ከመምጣቱ በፊት የሚውልባቸው ቦታዎችን ቀድመህ የማታስብ ከሆነ ከመጣ በኋላ ምን ማድረግ አትችልም፣ ፕላን ማድረግ አትችልም። ከመጣ በኋላ ብዙ ጊዜ ቀን ላይ እንደምንባክነው ገንዘብህም ይባክናል። ስለዚህ ካሽ ማኔጅመንት ቢዝነስ ላይ ስትሰሩ መጀመሪያ ምን ይኖራችሁ ወደፊት እቅዶችና የምታስቀምጠው እቅድ ስላችሁ እንደው ማድረግ አስባለሁ ሳይሆን በጣም ፕራክቲካል የሆኑ ሊወርዱ የሚችሉ ገንዘብ ብቻ የሚፈልጉ ተበትነው በደንብ የተሰሩ ነገር ሊኖራችሁ ይገባል። ነገር ልታዩ ይገባል። ለምን ገንዘቡ ሲመጣ እዛ ላይ ሲውል። ብዙዎቻችን ግን ገንዘቡ ሲመጣ እሰራለሁ ብለን እናስባለን። ብዙ ጊዜ ገንዘብ እየመጣ ደግሞ ይሄድብናል። ስለዚህ በጣም ወሳኝ ነጥብ ናት። ፕራክቲስ አርጓት፣ ሼር አርጉት። መልካም ይስራ ቀን።